ሴት ልጅ ካንተ ፍቅር እንደያዛት የምታውቅባቸው 10 ዋና ዋና ምልክቶች። አንደኛ፣ ባንተ ምክንያት ካለቀሰች። ሴት ልጅ ከሳቀችልህ ወዳሃለች፣ ነገር ግን ካለቀሰችብህ ወዳጄ አትጠራጠር አፍቅርሃለች። ምናልባት በሆነ አጋጣሚ ተጣልታችሁ ሊሆን ይችላል። ካፈቀረችህ በጸባችሁ ምክንያት ልቧ ከተነካ ምንም ጥርጥር የለውም ታለቅሳለች። ምክንያቱም ፍቅሯ ከውስጥ ከልቧ የመነጨ ስለሆነ። ነገር ግን ከተጣላችሁ በኋላ ችላ ካለችና ተመልሳ ካልመጣች ቆም ብለህ አስብ። ሁለተኛ፣ ቀኑን ሙሉ ስታስብህ ከዋለች። ቀኑን ሙሉ ስታስብህ ትውላለች። ይህንንም የምታውቀው ራሷ አስባ ስትደውልልህ አሊያም ቴክስት ሜሴጅ ከላከችልህ ግልጽ ነው። ቀኑን እያሰበችህ እንደዋለች ማረጋገጫ መንገድ ነው። ሶስተኛ፣ ጨዋታዋ ሁሉ አንተ ከሆንክ። ከሌሎች ሰዎች ጋር ስትሆን ምክንያት እየፈጠረች ስምህን የምታነሳ ከሆነና ጨዋታዋ ሁሉ አንተ ከሆንክ በእርግጥም ተፈቅረሃል። አራተኛ፣ ከተጨነቀችልህ። ፍቅሯ በቃላት አሽሞንሙና አፈቅርሃለሁ ባትልህም በስሜቷ ወይም በጭንቀቷ ማወቅ ትችላለህ። በጭንቀቷ ማለት ላንተ ባላት ጥልቅ ፍቅር ምክንያት ለዘላለም ልትተወካ አትፈልግም። አምስተኛ፣ ካንተ ውጭ በጭራሽ አይታያትም። እኔ ነኝ ያለ ሀብታም፣ ታዋቂ፣ ዝነኛ ባል ቢመጣላት በዚች ምድር ላይ ካንተ ውጭ ሌላ ወንድ በጭራሽ አይታያትም። ስድስተኛ፣ ቅናት ቢጤ ካንገበገባት። ቅናት ቢጤ ካንገበገባት ከሌላ ሴት ጋር ካየችህ እና ቅናት ካሳበዳት እመነኝ በዚች ሴት ተፈቅረሃል። ምክንያቱም ቅናት አንዱ የፍቅር ምልክት ስለሆነ አንተ የሷ ብቻ ሆነህ ማየት ስለምትፈልግ። ሰባተኛ፣ ውሏን ከነገረችህ። ቀን ያሳለፈችውን ውሏን ሁሉ እንዴት እንደነበር ከነገረችህ በእርግጥም ያቺ ሴት ያንተ ነች። ስምንተኛ፣ ስህተትህን አይታችላው ካለፈች። ፍቅር ለሚወዱት ሰው መስዋዕት መክፈል ማለት ነው። ከድክመትህ ይልቅ መልካምነትህን ብቻ በማሰብ ስህተትህን፣ ችግርህን ችላ ብላ ካለፈች ይህ የፍቅሯ አንዱ ምልክት ነው። ዘጠነኛ፣ ይቅርታህን ከተቀበለች። ከልቧ የሆነ ይቅርታን ከጠየቀች ወይም ምንም ብታስቀይማት ይቅርታህን ወዲያውኑ ተቀብላ ጥፋትህን ከረሳች በእርግጥም ያቺ ሴት ታፈቅራለች። አስረኛ፣ ማንነትህን አምና ከተቀበለች። ማንነትህን አምና ትቀበላለች።